ዳንኤልና መስሉን ይራቀቅ አመሰግና ሌላው በርሳ የጠፋቸው በውስጡ የተወሰነ ሳንቲም አለ። በዚህ መካከል መውሰድ ትችላላችሁ። ሌላው ደግሞ እንደዚህ እንዳላችሁ በ29 ማለት ነው የእናታችን የቅድስት አርሴማ ዓመታዊ በዓል ሰማዕትነት የተቀበለችበት ታላቅ በዓል ነውና ሁላችሁም ተጋብዛችኋል። እንደ ዛሬ መጥታችሁ እግዚአብሔር ክብር እንድትሰጡ እናታችን ቅድስት አርሴማን እንድታከብሩ እንድናከብር ሁላችሁም በቤተክርስቲያን ስም ተጋብዛችኋል። ይህ መልእክት ነው። ሌላው ሁላችሁም እስቲ የምትነጋገሩ ሁላችሁም ጸጥ ብላችሁ ስሙ። ዝማሬ ምስጋና ነው። ስንዘምር በተመስጦ እናመሰግናለን። ከዚህ የሚተላለፈው ሌላው መልእክት ደግሞ ከምን ብለን እንተዋለንና እስቲ ልክ ስትዘምሩ እንደነበረው ሁላችሁ በዝማሬ ትኩረት ሰጥታችሁ በተመስጦ ስታመሰግኑ እንደነበረው አሁንም መስመርናችሁን ወደዚህ አድርጋችሁ አንድ ነገር ብቻ ልንገራችሁ፣ አንድ መልእክት ልንገራችሁ። ዛሬ ደመራ ነው አይደለም? ዛሬ ምንድን ነው? ደመራ ነው። ደመራው የምን ምን የተደረገበት ነው? ደመራ ማለት ደመረ፣ ሰበሰበ፣ አከማቸ፣ በአንድነት አደረገ፣ አዋሃደ ማለት ነውና ደመራ ምንድን ነው የሚገልጸው? የመስቀሉ ምልክት የተገኘበት ዕለት ነው። መስቀሉ ያለበትን ቦታ ጭሱ ሄዶ ያመለከተበት ዕለት ነው። ይህንን ሁላችሁም ያዙ። ታዲያ ደመራ ሲደመር እንዴት ነው መደመር ያለብን? እርጥቡን ከደረቀ ደረቁን ከእርጥቡ አድርገን እንጀምራለን። አንድ ነገር ይዛችሁ ሄዱ። ዝም ብላችሁ እንደው ደመራውን ደርድረን ብቻ መለያየታችሁን አትመልከቱ። አንድ ነገር ይዘን መሄድ ያስፈልጋል። ስርዓተ ቤተክርስቲያንን አውቆ መሄድ ያስፈልጋል። ስለዚህ ደመራውን ስንጀምር አሁን የጀመረውን ሰው አናውቅም፣ ወይም ደግሞ ከተጀመረ በኋላ ተው የሚለው አላገኘንም። ስለዚህ አንድ ነገር ይዛችሁ ሄዱ። በደመራው ላይ ደመራውን እንጀምራለን። በደመራው ጫፍ ላይ መስቀል እናስራለን። ለምንድን ነው የምናስረው? በመስቀል አሁን በየአካባቢያችን ደመራ ይደመራል። በዚያ ላይ አበባውን አድርገን መስቀለኛ አድርገን በደመራው ላይ እናስራለን። በምንድን ነው የምታሰረው? ለምንድን ነው የምናስረው? ተመልከቱ። አሁን ስርዓተ ቤተክርስቲያንን በአንድ ጊዜ ጠበቅን ስንል በአንድ ጊዜ ደግሞ እናፋልሳለን። ስለዚህ ምን ይዘን መሄድ ያስፈልጋል? ደመራው የሚደመረው የመስቀሉ ምልክት ቅድስት እሌኒ ዕጣኑን ደምራ ምልክት ያገኘችበት ነው እንጂ መስቀሉ የሚነድበት መስቀሉ የሚቃጠልበት አይደለም። አሁን በዚህ በደመራው ላይ መስቀል ማሰር ይህ ዝም ብለን ልማዳዊ የሆነ ስርዓት ነው እያከናወን ያለ ነው። ይህ ደግሞ የሚደረገው እኛ ባለመናገራችን የቤተክርስቲያን አባቶች ዝም ብለን በመመልከታችን ታሁ የሚል ስለሌለ ነው እንጂ በእውነት ይህንን የሚያደርጉ ወጣቶች ይህንን የምታደርጉ ለዚህ ስርዓት በፋጠና የምትሉ ወንድሞቻችን እህቶቻችን ብዙዎች ናቸው። ነገር ግን ይህንን ታሁ የሚል ስለሌለ ነው ወደፊት እንዳናደርግ በሰፈራችን እንዳናደርግ ነው ይህንን መልእክት የሚያስተላልፍላችሁ። ስለዚህ መጽሐፍ ላይ መስቀል ማሰር አይገባም። መስቀሉን እያቃጠሉ ነው ማለት ነው። አይቼው መጣሁ። በእግራችን ከእግራችን ቦታ የምንረግጠው እዚያው ወጥቼ ነበር። ምንጣፍ መስቀል ያለበት መሆን የለበትም። የምንገዛው ጫማ መስቀል ያለበት መሆን የለበትም። ካል መስቀልን ደግሞ ደመራው ዝም ብሎ የሚደመረው እንጂ በላዩ ላይ መስቀል ማሰር ተገቢ አይደለም። በሰፈራችሁ መስቀልን አውርዳችሁ እንደዚህ ደመራውን ቅድስት እሌኒ ደመራውን ደምራ የመስቀልን ምልክት ያገኘችበትን በዓል በየአካባቢያችን በሰፈሩ የሚሆን አሁን በዚህ እንደደመርን በሰፈራችንም ስርዓት ነውና ያንን ስርዓቱን እናከናውናለን።
አይደለም፣ ማቃጠል ተገቢ አይደለም፣ ስርዓት አይደለም። ስለ መስቀሉ ክብር ሳይሆን መስቀሉን ዝቅ እንዳደረግን ነው ማለት ነውና ይህ ስርዓት ሁለተኛ እንዳንደግም በቤተ ክርስቲያን ስንናሳ